መንፈስ ቅዱስ አሁን ባለንበት ዘመን በቤተክርስቲያን ውስጥ በተጨባጭ እንዴት ነው የሚሰራው? የትንቢት ስጦታ ዛሬም አለ? ሰዎች አሁንም የመፈወስና ተአምርን የማድረግ ስጦታ ሊቀበሉ ይችላሉ? በልሳን የመናገርስ ጉዳይ የግል የጸሎት ቋንቋ ነው? በመንፈስ ቅዱስ የመጠመቅ ምልክት ነው ወይንስ ከመጀመሪያው ክፍለ ዘመን በኋላ ያበቃ የጸጋ ስጦታ ነው? እነዚህ ጥያቄዎች በወንጌላውያን አማኞች ዘንድ ከባድ ውጥረትና ግራ መጋባትን የሚፈጥሩ ናቸው። አንዳንድ ክርስቲያኖች ተአምራዊ ስለሆኑ የጸሎት መልሶቻቸው፣ ስለ ትንቢት መልእክቶች፣ ስለ ፈውስና በልሳን ስለመጸለይ በግልጽ ይመሰክራሉ። ሌሎች ደግሞ እነዚህ የጸጋ ስጦታዎች አዲስ ኪዳን እየተጻፈ በነበረበት ወቅት ለነበሩ ሐዋርያት ብቻ የተሰጡ እንደነበሩ በጽኑ ያምናሉ። ነገር ግን አብዛኞቹ አማኞች መሃል ሰፋሪ ሆነው ምን ማመን እንዳለባቸው ግራ ገብቷቸው ይህንን ርዕስ በዝምታ ማለፍን መርጠዋል። የዚህ ቪዲዮ ዓላማ ማን ትክክል ነው፣ ማንስ ተሳስቷል የሚለውን ለመወሰን ሳይሆን ዛሬ በወንጌላውያን ቤተክርስቲያናት ዘንድ ስለ መንፈስ ቅዱስ አሰራር ያሉትን 5 ዋና ዋና አቋሞች በግልጽ በማስቀመጥ እናንተ እንድትረዷቸው፣ እንድትገመግሟቸው እንዲሁም ለመንፈስ ቅዱስ አሰራር በማስተዋልና በትህትና ምላሽ እንድትሰጡ ለመርዳት ነው። ምክንያቱም ጎራ ለይተን ክርክርን ማሸነፍ ብቻ ላይ ስናተኩር የምንከራከርለትን ራሱን መንፈስ ቅዱስን እንዳይሰራ እየገታ ነው። ቴዎሎጂያን ማርቲን ሎይድ ጆንስ ሲናገር የመንፈስ ቅዱስን ሥራ እንደ የክርክር መንፈስ የሚያደናቅፍ ሌላ ነገር የለም ይላል። ዛሬ በአንድ በኩል አንዳንድ ክርስቲያኖች በመንፈስ ቅዱስ ስም የሚደረግን ማጭበርበር፣ ማታለል ወይም ስሜታዊ ኳታን በተደጋጋሚ ተመልክተው ከጊዜ በኋላ መንፈስ ቅዱስ በዚህ ዘመን በግልጽና በኃይል ጣልቃ ገብቶ አይሰራም የሚለውን ያምናሉ። በሌላ በኩል ደግሞ አንዳንድ ክርስቲያኖች ለመንፈሳዊ ልምምድ ካላቸው ከፍተኛ ራብ የተነሳ ማንኛውንም በየጊዜው የሚመጣውን አዳዲስ እንቅስቃሴ በሙሉ የመንፈስ ቅዱስ ሥራ ብለው ይቀበላሉ። ነገሩ ከእግዚአብሔር ቃል ጋር ይሄዳል ወይስ አይሄድም ብለው ለመመርመር ወይም ለመለየት ጊዜ አይወስዱ። በዚህም የተነሳ ዛሬ በቤተክርስቲያን ውስጥ 2 ጤናማ ያልሆኑ ጽንፎች ተፈጥረዋል። ታዲያ እግዚአብሔርን የሚወዱ መጽሐፍ ቅዱስን የሚያከብሩ ክርስቲያኖች አንድ አይነት የመጽሐፍ ቅዱስ ክፍል አንብበው ስለ ትንቢት፣ ስለ ፈውስና ስለ ልሳን የመሳሰሉ የመንፈስ ቅዱስ የጸጋ ስጦታዎች እንዴት የተለያየ አቋም ሊኖራቸው ቻለ የሚል ጥያቄ በውስጣችሁ ከተፈጠረ የሚቀጥሉት ተከታታይ ቪዲዮዎች ለእናንተ ናቸው። ጊዜ ወስደን በጥንቃቄ ዋና ዋናዎቹን አመለካከቶች በሰፊው እናያለን። ፖስት ሳደርግ እንዲደርሳችሁ ፎሎ ማድረግ እንዳትረሱ።